ቆይ ምን እየተፈጠረ ነው? ስለ ቶሚ ነው የምታወራው? አዎ ስልኩ ላይ ስደውል ሌላ ሰው ነው የሚያነሳው። ቆይ ከቤት የት ብሎ ነው የወጣው? እኔ ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆየት ይሄዳል ታዲያ። እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛሬ የሆነበት ቀን የለም። የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። እዚህ ቤት ስትመጪ ብዙ ህጎች አሉ። እሱን ደግሞ በአካል አግኝቼ አብራራልሻለሁ። ግን ደግሞ ቦታሽን መቼም ቢሆን እንዳትረሺ። ከኔ ጋር አወራሽ ማለት ሁሉ ነገር በነፃነት አድርጊያለሽ ማለት አይደለም። አያሳስብም። ብር ብቻ ነው ፍላጎቴ። በጣም ጥሩ ነው ያለን። ቴዳዬ ትላለች እንዴ ውርጋጥ። ውይ ቴዲ ምኑ ነው የምታመጣው? ቆንጆ ማወቅ ፈለግሽ አይደል? ስለዚህ ሳገኝሽ ይሄን ቀድሜ መናገር ነበረብኝ። እሺ በቃ ስወጣ እደውልልሃለሁ። እሺ ለምን በዚህ ሰዓት ደወለች? ደግሞ ምን ልትለኝ ይሆን? ሄሎ ስሚኝ መሲ፣ አሁኑኑ በር ላይ ነኝ። ናፍጥኝ። ምን ነው ትዬ፣ ችግር አለ? የደወልኩልሽ መነጋገር ስላለብን ነው። ስሚኝ፣ ወደ ውስጥ ገብቼ የማየውን ነገር ከሚፈጠር ቶሎ ብለሽ ነይ ውጪ። ይሄን ረሷ ምናምን የምትይው ተረትሽን ደግሞ ወደዛ ተይው። እኔ እንግዲህ አይደለሁም። ያው ቤት ነው ብዬ ነው። ደህና አይደለሽም እንዴ? ፊትሽ ትክክል አይመስልም። አይ ደህና ነኝ። አሞሻል እንዴ? ምን ሆነሽ ነው? አሞሻል እንዴ? ዝም ብሎ ራሴን አዙረኝ ነው። ደግሞሽ ይሆናል ወይ እዚህ ወርታ አልጊበት። አይ ዝም ብሎ ራሴን አዙረኝ ነው። እሺ ወደ ክፍሌ እሄዳለሁ። መሲ በጣም ደረቅ ነሽ። ለነገሩ ይበለኝ፣ ማይሰራ ጥፋት ነው የሰራሁት። የሰላም እንቅልፍ ያርግልሽን ያድርግ። ከማረፉ በፊት ያየው አዲስ ነገር ነበር። ግን ይኸውን ያየሁት ግራ ያጋባኝ ነገር ነበር። አባዬ ማታ ማታ ከስራ ሲመጣ የሚያደርሱበት መኪና እዚህ ቤት ውስጥ ልጅቷ ከታገተችበት መኪና ጋር ይመሳሰላል። ይቅርታ አቋረጥኳችሁ እንዴ? አይ አላቋረጥሽም። እኔ ልወጣ ስል ነው የመጣሽው። አሮኒ በቃ እንደዋወላለን። እሺ ሰዓት ስለሄደ እኔ ልጅ እንዴ የት ልትሄድ ነው? እራት እኮ ደርሷል። ደግሞ እዚህ አታድርም እንዴ? አይ አላድርም። አንዳንድ ማድረግ ያሉብኝ ነገሮች አሉ።
ባይሆን ሌላ ጊዜ ይመጣል። አዶኒ ደህና ነህ? የተጨነክ ትመስላለህ። የሆነ ያልነገርከኝ ነገር አለ እንዴ? አይልም ደግሞ አልጨነኩም። ቆይ ግን ለምን እንደዚህ ያልሽ? እንዲሁ ሳይ የተጨነክ መሰለኝ። ማንን ነው የፈራሽው? የፈራ ሰው እንደዚህ ነው? ስለፈራሽኝ ነዋ ታዲያ በየሄድኩበትና በየገባሁበት የምትከታተይኝ። እዛ እኮ አይደለም። እንዴት ብዬ ላስረዳሽ? በቃ ቤሉል መሲ እንዴት ነሽ? መጨረሴ ነበር እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም። ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝ። እንዴ እንዴት? ቆሽ መጣሁ። ወዴት ነው? ጥያቄን ሳትመልሺልኝ። ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ ጠብቅሻለሁ። አፍጥኝ። እሺ ወይዘሪት መሰረት ለቶማስ ምን እንዳልሽው ትነግሪኛለሽ ወይስ አትነግሪኝም? ማ እኔ ለጋሺ ምን ልለው እችላለሁ? ኧረ እኔ ምንም አላልኩትም። እሱን ተይው። ከዚህ ቤት ለቶማስ ማንም ምንም ሊለው አይችልም። አፍጥኛ አንቺ የማትረቢ ምን አባሽ ነው ያልሽው? እውነት እትዬ እኔ ምንም አላልኩትም። እውነት አባሽ ይጥፋ። ዛሬ እውነቱን ሳትናገሪ ከዚህ ክፍል በሰላም አልወጣም። ምንድን ነው ያልሽው? እውነቱን ተናገሪ። እውነት እትዬ እኔ ምንም አላልኩትም። እንዴ ለምን እንደዚህ መጣ? ተጨንቄ እየጠበኩሽ እኮ በዛው ቀረሽ።